ሶሻል ስተዲስ ስቱደንት ቴክስት ቡክ ግሬድ 7። እሺ በዛሬው ቪዲዮአችን ደግሞ ሶሻል ስተዲስ ፓርት 1 ይዤላችሁ መጥቻለሁ። የሰባተኛ ክፍል የሶሻል ስተዲስ ትምህርት ነው ይዤላችሁ የመጣሁት። በዚህ ትምህርት ላይ በሶሻል ስተዲስ ላይ በአጠቃላይ 7 ቻፕተሮች አሉት። የመጀመሪያው ቻፕተር ስለ ፊዚካል ካራክተሪስቲክስ ኦፍ እርዝ፣ ስለ መሬት አካላዊ ባህሪዋ የሚነግረን ቻፕተር ነው። ቻፕተር 2 ደግሞ ሂውማን ኢቮሉሽን የሰው ልጅ አመጣጥና ወርልድ ፖፑሌሽን ስለ ዓለም ህዝብ የሚነግረን ቻፕተር ነው። ቻፕተር 3 ደግሞ ሂውማን ኤንድ ናቹራል ሪሶርስ የሰው ልጅና እንዲሁም ደግሞ የተፈጥሮ ሀብቶች የሚለውን የያዘ ነው። ቻፕተር 4 ዩኒት 4 ደግሞ ስለ አሸንት ሲቪላይዜሽን ስለ ጥንት ስልጣኔ እንዲሁም ደግሞ ስለ ሜዲቪያል ሂስትሪ ኦፍ ዘ ወርልድ ስለ ዓለም ሂስትሪ ወይም ታሪክ የሚነግረን ቻፕተር ነው። ቻፕተር 5 ደግሞ አሸንት ሂስትሪ ኦፍ አፍሪካ ነው። የአፍሪካ ስልጣኔ የአፍሪካ ታሪክ የሚነግረን ነው። ዩኒት 6 ደግሞ ስለ ስቴት ኤንድ ፒፕል ስለ መንግስት ስለ ህዝብ አሸንት ኤንድ ሜዲቪያል ኢትዮጵያ ስለ ኢትዮጵያ ህዝብና መንግስት የሚነግረን ቻፕተር ነው። ቻፕተር 7 ደግሞ ኮንቴምፖራሪ ግሎባል ኢሹ ስለ ዓለም አቀፍ ጉዳዮች ለምሳሌ ስለ ኢንቫይሮንመንት፣ ስለ ቴሮሪዝም፣ ስለ አካባቢ ጥበቃ፣ ስለ ቴሮሪስቶች አሸባሪዎች ማለት ነው። ስለዛ የሚነግረን ቻፕተር ነው። በአጠቃላይ 7 ቻፕተር አለው ማለት ነው። የሰባተኛ ክፍል ሶሻል ስተዲ ፓርት 1 ብዬ ጀምሬላችኋለሁ። ፓርት 2 ፓርት 3 ይቀጥላል ማለት ነው። እሺ በዚህ ቪዲዮ ላይ እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ምን ይሻሻል፣ ምን ይቅር፣ የሚስተካከሉ ነገሮች ካሉ ኮሜንት ላይ ያሳውቁኝ። አሁን ዩኒት 1 ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ ስለ መሬት ጸባዮች፣ ባህሪዎች፣ አካላዊ ባህሪዎቿ። ፊዚካል ማለት የምናየው ነገር ነው። በእጃችን የምንነካው ነገር፣ የምናየው የምንዳስሰው ነገር ፊዚካል ይባላል። እና ስለ መሬት ባህሪዎች እናያለን ማለት ነው። ዩኒት ለርኒንግ አውትካም ይሄን ዩኒት ከተማራችሁ በኋላ ማወቅ የሚገባችሁ ነገሮች አሉ። እነዚህን ነገሮች በደንብ ማወቅ ይኖርባችኋል ማለት ነው። መጨረሻ ላይ እነዚህን ነገሮች ማወቃችሁን እርግጠኛ መሆን አለባችሁ። አፍተር ስተዲንግ ዚስ ዩኒት ይሄን ዩኒት ከጨረሳችሁ በኋላ ዩ ዊል ቢ ኤብል ቱ እናንተ ማወቅ የሚኖርባችሁ ነገር አንደኛ ምንድን ነው? ኤክስፕሌን ማድረግ ትችላላችሁ፣ ማብራራት ዘ ኦሪጂን ኦፍ ዘ እርዝ ኤንድ ዘ ሶላር ሲስተም። ምንድን ነው ማብራራት የምትችሉት ነገር? ኦሪጂን ኦፍ እርዝ የመሬት አፈጣጠር፣ እንዲሁም ደግሞ ሶላር ሲስተም የፀሐይ ሶላር ሲስተም ማለት ፀሐይ፣ ፕላኔት እንዲሁም ደግሞ በፀሐይ ዙሪያ የሚገኙ ብዙ ትንንሽ ከዋክብቶች አሉ። በጣም ብዙ ናቸው። እነሱ ሶላር ሲስተም ይባላሉ። ስለዛ ነገር ማብራራት ትችላላችሁ ማለት ነው። ኢቫሉዌት ዘ ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ ሌላው ደግሞ የመሬትን ሼፕ ቅርጿን ማለት ነው። እንዲሁም ደግሞ ሙቭመንት እንቅስቃሴዋን፣ እንዲሁም ደግሞ ዜር ኢፌክት ማለት ተጽዕኖ ነው። መሬት የሆነ የራሷ የሆነ ቅርጽ አላት። መሬት እንቅስቃሴ ታደርጋለች። አንድ ቦታ ላይ ሁላ ትንቀሳቀሳለች፣ በራሷ ዛቢያ ላይ ማለት ነው። አንድ ቦታ ሆና ትንቀሳቀሳለች። ፕላስ ደግሞ ከአንድ ቦታ ወደ ሌላ ቦታ በፀሐይ ዙሪያ ማለት ነው ትንቀሳቀሳለች። ይሄን ነገር ታብራራላችሁ፣ መግለጽ ትችላላችሁ፣ መረዳት ትችላላችሁ ማለት ነው። እና ደግሞ በመንቀሳቀሷ ምክንያት የሚመጣ ተጽዕኖ አለ። በቅርጿ ምክንያት የሚመጣ ተጽዕኖ አለ። ወቅቶች ለምሳሌ በጋ፣ ክረምት፣ ቀን፣ ጨለማ፣ የዝናብ መጠን የሙቀቱ ማለት ነው። ሌላኛው ደግሞ አሁንም ዲስክራይብ መግለጽ ትችላላችሁ the four movement of the earth and their interaction four component of the earth የመሬት ክፍሎች የሚባሉ አሉ። እነሱን መግለጽ ትችላላችሁ። እንዲሁም ደግሞ their interaction እርስ በርስ ደግሞ ያላቸው ግንኙነት ምንድን ነው? እነዚህ እርስ በርስ ያላቸውን ግንኙነት መግለጽ ትችላላችሁ። ኤክስፕሌን አሁንም ማብራራት ትችላላችሁ እርዝ ኢንተርናል ሌየር የመሬት ውስጣዊ ክፍሏ ማለት ነው። እንዲሁም ደግሞ ዜር ካራክተሪስቲክስ ባህሪያቸው ምን ይመስላል? የመሬት ውስጡ ፓርቱ ባህሪው፣ እሱንም ማወቅ ታውቃላችሁ ማለት ነው ከዚህ ቻፕተር በኋላ። ሌላው ደግሞ አይደንቲፋይ ትለያላችሁ፣ ዳይሬክት ቀጥታና ኢንዳይሬክት በተዘዋዋሪ። ሶርስ ምንጭ ኦፍ ኢንፎርሜሽን አሁን እዚህ ጋር ስለምን ሪጋርዲንግ ዘ ኢንቴሪየር ሌየር ኦፍ ዘ እርዝ
ስለ እርዝ ኢንቴሪየር ውስጣዊ ክፍሎቹ ማለት ነው። ስለ እርዝ ውስጣዊ ክፍሎች እንዴት አወቅን? መቼም ወደ ውስጥ ገብቶ ያየ የለም። ምንድነው? መረጃ ነው ማለት ነው። ይሄ መረጃ ደግሞ ዳይሬክት ይሆናል፣ ቀጥተኛ የሆነ መረጃ አለ። ለምሳሌ መሬት ትፈነዳለች፣ ቮልካኒክ ኢረፕሽን። ስለዚህ መሬት ልትፈነዳ ትችላለች ማለት ነው። እሳተ ገሞራ። ስለዚህ በዛ አሁን እሱ ዳይሬክት ነው ማለት ነው። ዳይሬክት ነው። አንደኛው መሬት ትሰነጠቃለች፣ እሱ ዳይሬክት ነው ማለት ነው። እንደነዚህ አይነት ሶርሶችን ተጠቅመን ነው የመሬት ውስጣዊ ክፍሏን መናገር የምንችለው ማለት ነው። ሌላው ደግሞ አይደንቲፋይ መለየት ትችላላችሁ። ሜጀር ኢለመንት ሚኒራል ሮክ ፎርሚንግ ደ ክረስት ኦፍ ደ እርስ፣ መሬትን የሰራትን ማለት ነው። መሬትን የሰራትን ኢለመንቶች፣ ሚኒራሎች፣ ሮክ ድንጋዮች፣ እነሱን ነገሮች መለየት ትችላላችሁ አፍተር ዚስ ቻፕተር ማለት ነው። ሌላው አናላይዝ ስፓሻል ዲስትሪቢዩሽን፣ ስርጭት፣ ኢኮኖሚክ ኢምፖርታንስ፣ ኢኮኖሚያዊ ያለው ጥቅም። ምን ሮክስ ኢን ኢትዮጵያ፣ የኢትዮጵያ ድንጋዮች ማለት ነው። የእነሱ ስርጭት ምን ይመስላል? አለቶች አሉ፣ ድንጋዮች በውስጣቸው ወርቅን የያዙ ማለት ነው። ሌላም ነገር ማዕድን የያዙ የእነሱ ስርጭት ምን ይመስላል? ያላቸው የኢኮኖሚ ጥቅም ደግሞ ምንድን ነው የሚለውን ነገር ትለያላችሁ ማለት ነው። ሜይን ኮንተንት፣ በዋናነት በዚህ ርዕስ ስር ያሉ ዋና ዋና የትምህርቱ ይዘቶች ምንድን ናቸው? በዚህ ርዕስ ስር ማለት በዚህ ቻፕተር ስር። እሺ መጀመሪያ ምን አለ? ኦሪጂን ኦፍ እርዝ ኤንድ ዘ ሶላር ሲስተም፣ የሶላር ሲስተም እና የመሬት ኦሪጂን አፈጣጠራቸውን በደንብ ያብራራላችኋል ማለት ነው። ሌላኛው ደግሞ the shape and movement of the earth፣ የእርዝ ሼፕ ቅርጽና እንቅስቃሴዋ። ስለዚህም በደንብ ያብራራላችኋል፣ ያስተምራችኋል ማለት ነው። ሌላኛው ደግሞ ኤክስተርናል ኮምፖኔንት፣ ውጫዊ ክፍል፣ ኢንተርናል ስትራክቸር፣ ውስጣዊ ክፍሏ የመሬት ማለት ነው። የመሬት ውስጣዊ አወቃቀሯ፣ ውጫዊ ክፍሎቿ። ስለዚህ ያብራራል ይሄ ቻፕተር ማለት ነው። ማቴሪያል ፎርሚንግ the crust of the earth፣ መሬትን የሰሩት ነገሮች ምን ምን ናቸው? እሱን ነገሮችም ማቴሪያሎች ምንድን ናቸው የሚለውን ነገር ያብራራልናል ማለት ነው። ሌላ ዲስትሪቢዩሽን ኢኮኖሚክ ቫልዩ፣ ስርጭቱና ኢኮኖሚያዊ ጥቅሙ። ዲፈረንት ሮክ፣ የተለያዩ አለት ወይ ድንጋዮች አሉ ኢን ኢትዮጵያ። ሮክ ታይፕ፣ የተለያዩ የአለት አይነቶች አሉ በኢትዮጵያ ውስጥ። የነሱ አንደኛ ዲስትሪቢዩሽን ስርጭታቸው፣ ፕላስ ደግሞ የኢኮኖሚ ጥቅማቸው የሚለውን ነገር ይነግረናል ማለት ነው። ከዛ መጨረሻ ላይ ዩኒት ሰመሪ አለ። ከዛ ግሎሰሪ፣ ግሎሰሪ ማለት ወርድ ነው። ወርዶች አሉ መጨረሻ ላይ ወርዶች አሉ ከሰመሪው ቀጥሎ ማለት ነው። ፕላስ መጨረሻ ላይ ሪቪው ኤክሰርሳይዝ አለ። እንግዲህ ይሄ የቻፕተሩ ዋና ዋና ይዘቶች ናቸው፣ በውስጡ የያዛቸው ነገሮች ማለት ነው። እሺ የመጀመሪያው ኦሪጂን ኦፍ ዘ እርዝ ኤንድ ዘ ሶላር ሲስተም ነው። የመሬት አፈጣጠርና የፀሐይ ስርዓት አፈጣጠር። ሶላር ሲስተም ማለት ምን ብያችኋለሁ? ከዚህ በኋላ ሶላር ሲስተም እያለ ስለሚደጋገም ትርጉሙን በደንብ ያዙት። ሶላር ሲስተም ማለት ፀሐይ አለች፣ ፀሐይ ራሷ አለች። ከዛ ፕላኔቶች አሉ። ከዛ በፀሐይ ዙሪያ ያሉ ትንንሽ ኦብጀክቶች አሉ። ለምሳሌ ኮከቦች አሉ። ሌላ ብዙ ናቸው፣ ወደ ታች ይመጣሉ። እነዚህ አንድ ላይ ምንድን ነው የሚባሉት? መሬትን ጨምሮ ማለት ነው። መሬትን ጨምሮ በፀሐይ ዙሪያ ስለምትገኝ ፕላኔትም ነች። ፕላኔት፣ ፀሐይ፣ በፀሐይ ዙሪያ ያሉ ነገሮች በሙሉ ምን ይባላሉ? ሶላር ሲስተም ይባላል። የፀሐይ ስርዓት። ኮምፒተንሲ ይላል መጀመሪያ። ኮምፒተንሲ ማለት ይሄንን ቻፕተር ከተማራችሁ በኋላ ቢያንስ ማወቅ ያለባችሁ ትንሽ የሚባለው ትንሹ ማለት ነው። አፍተር ስተዲንግ ዚስ ሌሰን ይሄንን ርዕስ ከተማራችሁ በኋላ you will be able to ችሎታ ይኖራችኋል። ምን አይነት ዲስከስ መዘርዘር ትችላላችሁ። how the earth መሬት other member of the solar system ሌሎችም የሶላር ሲስተም አባሎች were originated እንዴት እንደተፈጠሩ መረዳት አለባችሁ ማለት ነው። and involved to the present state አሁን ላይ ፕሬዘንት ማለት አሁን ላይ አሁን ያሉበት ደረጃ ላይ እንዴት ደረሱ። ኢንቮልቭድ ማለት የሆነ ነገር ከሆነ ነገር ይነሳል፣ ከዛ የሆነ ስቴፕ ይሄዳል፣ ከዛ መጨረሻ ላይ የሚያርፍበት ነገር ከሆነ ኢንቮልቭድ ይባላል። ለምሳሌ የሰው ልጅ አሁን እንደምናየው አይደለም።
ኢንቮልቭ አድርጎ መጀመሪያ በአራት እግሩ ነበር የሚሄደው። ከዛ ቀጥ ብሎ መቆም ቻለ ምናምን። ከብዙ ስቴፖች በኋላ አሁን የምናየውን የሰው ልጅ እናያለን ማለት ነው። እንግዲህ ተመራማሪዎች እንደሚሉት ማለት ነው፣ ሂስትሪ እንደሚለው እንደዛ ነው የሚሉት። እና የሆነ ኢንቮልቭድ ማለት መሬት አት ዘ ፕሬዘንት ስቴትስ አሁን ላይ ፕሬዘንት ላይ አሁን ላይ የምናያት መሬት አለ፣ ፀሐይ አለች፣ ኮከቦች አሉ። እዚህ ደረጃ እንዴት ደረሱ የሚለውን ነገር ይሄም ማወቅ አለባችሁ ማለት ነው። ግዴታ ነው። ይሄን ካላወቃችሁ ትምህርቱ አልገባችሁም እንደማለት ነው። ዜር አር ወርዶች አሉ፣ ቃላቶች you should try to learn for this lesson በዚህ ለሰን ላይ የምትማሯቸው። ቶፕ 5 ወርዶች ሶላር ሲስተም አለ፣ ሰን ፀሐይ አለች፣ ፕላኔቶች አሉ፣ አስቴሮይድ፣ ሜቴዎሮይድ። ሞር ኬ ወርድስ ደግሞ በጣም በጣም አስፈላጊ የሆኑ ቁልፍ ቃላቶች ኢነር ፕላኔት፣ አውተር ፕላኔት፣ ኦርቢት፣ ድዋርፍ ፕላኔት። እነዚህን በደንብ ማወቅ አለባችሁ። እሺ አሁን ወደ ዋናው ትምህርት ገብተናል። ገና አሁን ገባን ወደ ዋናው ትምህርት። ዘ ኦሪጂን ኦፍ ዘ እርዝ የመሬት አፈጣጠር። ስታርት አፕ ኩዌሽን ማለት የመነሻ ጥያቄዎች ማለት ነው። እነዚህ የመነሻ ጥያቄዎች የእናንተን ከዚህ በፊት ያላችሁን እውቀት የሚፈትኑ ነገሮች ናቸው። የመጀመሪያው ምንድነው? what do you understand about the origin of the earth? ምንድነው የምትረዱት? what do you understand ምንድነው የምትረዱት? about the origin of the earth ስለ መሬት አፈጣጠር እስኪ እናንተ ምንድነው በውስጣችሁ ያለው ነገር? ስለ ሶላር ሲስተም አፈጣጠር እንዴት ተፈጠረች ብላችሁ ታምናላችሁ? ይሄ ለእናንተ ነው ማለት ነው። አሁን ያላችሁ ግምታችሁን አስቀምጡ እንደማለት ነው። where did የት ነው? earth come from ከየት መጣች መሬት? how it's formed እንዴት ተሰራች? እንግዲህ ይሄንን ለራሳችሁ ግምት ነው ማለት ነው። ኮሜንት ላይ ጻፉልኝ፣ ከስር ያለውን ሳታነቡ ማለት ነው። ኮሜንት ላይ ጻፉልኝ ማለት ነው። እሺ እናንተ ምን አሰባችሁ? እስኪ መሬት ከየት ተፈጠረች? እንዴት መጣች? እሺ ሉክ የመጀመሪያው አሁን እዚህ ጋር እንግዲህ ሳይንቲስቶች ስለ መሬት የሚያጠኑ ሳይንቲስቶች የሚሉትን ነው እዚህ ጋር ማስረዳችሁ ማለት ነው። እነሱ እንግዲህ አጠናን ብለው እንግዲህ በራሳቸው እውቀት ያገኙት ነው። እሺ የመጀመሪያው the origin of the earth is ይላል። የመሬት አፈጣጠር is intimately ማለት በጣም ማለት ነው related to የተቆራኘ ነው። ከምን ጋር? to the formation of the solar system ከሶላር ሲስተም አፈጣጠር ጋር የተቆራኘ ነው። እንግዲህ መሬት ማለት አንዷ ሶላር ሲስተም ነች። ሶላር ሲስተም ውስጥ አለችበት። ስለዚህ ከሱ ጋር የተገናኘ ነገር ነው ማለት ነው። ከዛ የተለየ ነገር አይደለም ማለት ነው። ሶላር ሲስተም ሲባል ፀሐይ ነው። የመሬት አፈጣጠር ከፀሐይ አፈጣጠር ጋር፣ ከሌላ ከጨረቃ፣ ከኮከብ፣ ከሁሉም ፕላኔቶች አፈጣጠር ጋር ተመሳሳይነት ያለው ነገር ነው ማለት ነው። ሰም ሳይንቲስት አንዳንድ ሳይንቲስቶች ማለት ነው ቢሊቭ ዛት ምን ብለው ያስባሉ? ዘሰን ፀሐይ፣ ፕላኔቶች፣ አዘር ስሞለር ቦዲስ ሌሎችም ትንንሽ አካላቶች ኢን ዘ ሶላር ሲስተም ውስጥ የሚገኙ ትንንሽ አካላቶች ማለት ነው ዌር ፎርምድ የተሰሩት ከምንድን ነው? ፍሮም ላርጅ ትልቅ የሆነ ፍላመብል ዳመናማ የሆነ ኦፍ ሆት በጣም ደግሞ የጋለ ሙቀት ያለው ነገር የሆነ ስዊርሊንግ ጋዝ የሚሽከረከር ጋዝ የሆነ ከዚህ ነው የተፈጠረችው ብለው ያምናሉ ማለት ነው። እነሱ የሚሉትን ነው የምነግራችሁ ማለት ነው። እውነታው እንግዲህ ይሄ እውነት ነው ማለት አይደለም። እነሱ ፈጣሪ በሰጣቸው እውቀት ተፈላስፈው ያው ሃይማኖት የለሾቹ ማለት ነው። ሃይማኖት የላቸውም። እነሱ እንግዲህ እንደዚህ ነው የሚሉት። መሬት የተፈጠረችው አጠቃላይ ሶላር ሲስተም ፕላኔት በአጠቃላይ የተፈጠሩት አንድ የሆነ ትልቅ ግዙፍ የሆነ ነገር አለ። ያ ደግሞ ምንድን ነው ይላሉ? በጣም ግዙፍ ነው፣ ላርጅ ነው። ሉክ ላርጅ ነው ፕላስ ፍለመብል ትርጉሙን ዲክሽነሪ ላይ ስታዩት ተቀጣጣይ ነው የሚለው፣ ግን እዚህ ጋር እንደዛ አይደለም። ሉክ ይሄ የሚቀጣጠል ነገር አይደለም። ምንድነው? ዳመናማ የሆነ ለማለት ነው። ኮት ደግሞ በጣም የጋለ ነው፣ በጣም ከፍተኛ ሙቀት አለው። ስዊርሊንግ ማለት የሚሽከረከር ጋዝ ነው። ከዛ ነው የተፈጠረችው ይላሉ። ፍለመብል ማለት ይሄ ዳመናማ ያልኳችሁ ነገር ነው። እና ወዝ ምንድነው? ሉዝሊ ፓክድ ጋዝ። እዚህ ጋር ፓክድ ማለት ጥቅጥቅ ያለ እንደማለት ነው።
ግን ከኋላ ደግሞ ምን የሚል አለ? ሉዝሊ የሚል አለ። ሉዝሊ ማለት አፍራሽ ቃል ነው። ስለዚህ ይሄ ደመናማ የሆነ ጋዝ ምንድነው? ጥቅጥቅ ያለ አይደለም ማለት ነው። ብትንትን ያለ ነገር ነው። ላርጅሊ አብዛኛውን ጊዜ ሜድ አፕ አብዛኛው ፓርቱ ሜድ የተሰራው ከምንድን ነው? ከሃይድሮጅን እና ከሂሊየም ነው። በውስጡ የያዘው ነገር ማለት ነው። ሃይድሮጅን እና ሂሊየም ነው። እንዲሁም ደግሞ ደስት ማለት አቧራ፣ ፓርቲክል ብናኝ፣ በአይን ለማየት የሚያስቸግር ነገር፣ በጣም ትንንሽ የሆነ ነገር ፓርቲክል ይባላል። ከዚህ ነው የተሰራችው ነው። ይሄ ፍሌመብል የምንለው ዳመናማ መሬት የተሰራችበት ነገር ጥቅጥቅ ያለ አይደለም፣ የተበታተነ ጋዝ ነው እና በአብዛኛው ደግሞ በውስጡ ሃይድሮጅን፣ ሂሊየም እና ደስት ፓርቲክሎችን በውስጡ የያዘ ነው ማለት ነው። ግራጁዋሊ ይለናል። አሁን መሬት እንዴት እንደተፈጠረች ሊነግረን ነው። ግራጁዋሊ ቀስ በቀስ ጋዙ ደስት ፓርቲክል አቧራማ ፓርቲክል ብናኞቹ ማለት ነው። እነዚህ አቧራማ የሆኑ ብናኞች ድሪው ቱጌዘር ይለናል። ድሪው ቱጌዘር ማለት አንድ ላይ መሰባሰብ ጀመሩ። ቢኮዝ በምን ምክንያት ነው የተሰባሰቡት? ግራቪቴሽናል ፑል የስበት ኃይል። የስበት ኃይል ማለት ባይ ዘ ዌይ ማንኛውም ነገር ይሳሳባል። ሁለት ሰዎች አንድ ላይ ቁጭ ካሉ ይሳሳባል። እናንተ ለምሳሌ ከቴሌቪዥን አጠገብ ቁጭ ካላችሁ ቴሌቪዥኑና እናንተ ትሳሳባላችሁ። እንደዛ ነው የሚለው ግራቪቴሽናል ፑል። ግን ምንድነው ስበቱ? ግን ምንድነው ስበቱ ማለት ነው በጣም ትንሽ ስለሆነ ኢፌክቱን ውጤቱን አናየው እንጂ ሁሉም ነገር እርስ በርሱ ይሳሳባል። እና በዚህ መሳሳብ ምክንያት ይላል እርስ በርስ እየተሳሳቡ ፎርምድ ሰሩ። ምን ሰሩ? ቲን ዲስክ ሰሩ። ቲን ዲስክ ማለት ቀጭን ለስላሳ የሆነ ሰሃን ማለት ነው። ጠፍጣፋ የሆነ ጠፍጣፋ ትሪ እንደማለት ነው። ቲን ዲስክ ማለት ጠፍጣፋ ሆኖ ግን ቀጭን ነው። ቀጭን ትሪ እንደማለት ነው። እንደዚህ አይነት ነገር ሰሩ ማለት ብትንትን ነበር ያለው። ጋዝ ነው ውስጡ ሂሊየም አለ፣ ሃይድሮጅን አለ፣ እንዲሁም ደግሞ ደስት ፓርቲክሎች አሉ። ተበታትነው ነበር ያሉት። አሁን አንድ ላይ ተሰባሰቡ፣ እርስ በርስ እየተሳሳቡ ግራቪቴሽናል ፑል። እስሩ ታይም ጊዜው እየሄደ ሲመጣ ጠፍጣፋ ሳህን ያልኳችሁ ጠፍጣፋና ሳህን የሚመስል ግን ቀጭን የሆነ ነገር ምን ሆነ? ስፕሊት አለ፣ ተከፋፈለ ይለናል። ኢንቱ ሪንግ ወደ ቀለበቴ ወደሚመስል ነገር ተከፋፈለ። ከዛስ ኪፕ ስፒኒንግ ከተከፋፈለ በኋላ ሉክ እርስ በርሱ አንድ ላይ የነበረው ነገር እየተቆራረጠ ከወጣ በኋላ ከዛ ምንድነው እየሰራው? ቀለበት ነገር ነው የሰራው። ከዛ ኪፕ ስፒኒንግ ከዛ መሽከርከሩን ቀጠለ። መጀመሪያም ይሽከረከር ነበር። ከዛ እየተሽከረከረ እያለ እርስ በርሱ ተሳሳበና ቲን ዲስክ ሰራ። ያ ደግሞ ጠፍጣፋና ቀጭን የሆነ ሳህን ደግሞ ስፕሊት አደረገ፣ ተከፋፈለ፣ ተቆራረጠ። ወደ ምን? ወደ ሪንግ። ከዛ ግን የቀረው ፓርት አሁንም ኪፕ ስፒኒንግ መሽከርከሩን ቀጠለ ማለት ነው። እሺ አሁንም አልጨረሰም፣ ስለ መሬት አፈጣጠር ማለት ነው። ዘ ስፒኒንግ ሪንግ ይለናል። ያ የሚሽከረከረው ሪንግ አት ዘ ሴንተር መሀል ላይ ያለው ማለት ነው። ያው ሪንግ እየሰሩ ቀለበት እየሰሩ ከውስጥ እየተፈረካከሰ ለየብቻ እየሄደ ነው። አሁን መሀል ላይ ያለው ስፓይኒንግ ሪንግ አት ዘ ሴንተር ላይ ያለውና የሚሽከረክረው ቀለበት ደግሞ ይለናል ፎርምድ ዘ ሰን ፀሐይን ሰራ። መሀል ላይ የቀረው ሳይሰባበር መሀል ላይ የቀረው ነገር ፀሐይን ሰራ ማለት ነው። ዘ አውተር ሪንግ ውጭ ላይ ያሉት ቀለበቶች ደግሞ ውጭ ላይ ያሉት ተፈረካክሰው ወይ ደግሞ ብሬክ አድርገው ተሰብረው ውጭ ላይ ያሉት ቀለበቶች ደግሞ ሪዛልትድ ምን ሰሩ? ዘ ፎርሜሽን ኦፍ 8 ፕላኔት 8ቱን ፕላኔቶች ሰሩ ይላል። ከዛ በኋላ መሬት እንደዚህ ነው የተፈጠረችው ማለት ነው። ኢንክሉዲንግ እርስ መሬትንም ጨምሮ 8ቱን ፕላኔቶች ሰሯቸው ማለት ነው። ሌሎቹም ስታር ኮከቦች፣ ሁሉም ነገር የተሰራው ከዚህ ነው ማለት ነው። ከዛ ከየት? ቲን ዲስክ ከምንለው ጠፍጣፋ እና ቀጭን ሳህን ከምንለው ውስጥ ተቆራርጠው ከወጡት ውስጥ ነው። ስለዚህ ፕላኔትም እርዝም ኮከብም ሁሉም ነገር የተሰራው። ፀሐይ ደግሞ መሀል ላይ ከቀረው ውስጥ ሁሉም ተሰባብሮ ከወጣ በኋላ መሀል ላይ የቀረው ደግሞ ምን ሰራ? ፀሐይን ሰራ ይለናል።
አሁን የፀሐይን አፈጣጠር ገብቷችኋል ብዬ አስባለሁ። እሺ ሌላኛው ጂኦሎጂስት ነው። ጂኦሎጂስት ማለት ስለ መሬት አፈጣጠር አወቃቀር የሚያጠኑ ምን ይባላሉ? ጂኦሎጂስት ይባላሉ። እስቲሜት ግምታቸውን ያስቀምጣሉ፣ ይገምታሉ። ዛት ዘ እርዝ ወዝ መሬት ማለት ነው ወዝ ፎርምድ የተሰራችው 4.6 ቢሊዮን ይርስ ኤጎ ከ4.6 ቢሊዮን ዓመት በፊት ነው ፀሐይ መሬት የተፈጠረችው ይላሉ ጂኦሎጂስቶች፣ ስለ መሬት የሚያጠኑ ሳይንቲስቶች ማለት ነው። እዚህ ጋር ደግሞ ፎከስ ኤሪያ አለ። ፎከስ ማለት ትኩረት ማድረግ ያለባችሁ ነገር ነው። ቲል ኦገስት 26 ይላል እስከ ኦገስት ነሐሴ 2006 ድረስ ፕሉቶ ወዝ ኮንሲደርድ ኤ ፕላኔት እንደ ፕላኔት ነበር የምትቆጠረው። በፊት እኛም ድሮ ስንማር ፕላኔቶች ስንት ናቸው? 9 ናቸው ተብለን ነበር የተማርነው። አሁን ደግሞ በእናንተ ጊዜ ፕላኔቶች ማለት ነው 8 ናቸው። እና እስከ 2006 ድረስ ፕሉቶ እንደ ፕላኔት ተደርጋ ትቆጠር ነበር። ሃኤቨር ነገር ግን ኢን ዘ ሚቲንግ ስብሰባ አደረጉማ ኢንተርናሽናል አስትሮኖሚካል ዩኒየን፣ እነዚህ ደግሞ የጠፈር ተመራማሪዎች ህብረት ማለት ነው። የጠፈር ተመራማሪ ህብረት ማለት ነው። ጠፈር ማለት ወደ ላይ ያለውን ህዋ የሚያጠና እነሱ ተሰበሰቡና ዲሲዥን ወስቴክን ውሳኔ ወሰኑ። ምን ወሰኑ? ዛት ፕሉቶ ላይክ አዘር ሴሌስቲካል ኦብጀክት እንደ ሌላው ኦብጀክት ናት። እንደ ፕላኔቶች ሳይሆን እንደ ሌሎቹ ትንንሽ እንደ ኮከቦቹ ምናምን ማለት እንደ ሌሎቹ ትንንሽ ነገሮች እንደዛ ናት። እና ምን ተባለች? ዲስከቨርድ ሜይ ቢ ኮልድ ምን ተባለች? ድዋርፍ ፕላኔት ተባለች። አሁን ከፕላኔትነት ወረደች እና ከፕላኔትነት ዝቅ ብላ ድዋርፍ ፕላኔት ተባለች ማለት ነው። ፕላኔትን ፕሉቶን ከፕላኔትነት አወጧት። መጀመሪያ ምንድን ነው ያደረጉት? ለፕላኔት አንድ ነገር ፕላኔት ለመባል ምን መስፈርት ማሟላት አለበት ብለው መስፈርት አወጡ። ለፕላኔት ዴፊኒሽን አወጡ። ከዛ በኋላ ለፕላኔት ዴፊኒሽን ሲያወጡ ቀመር ሲያወጡ ክራይቴሪያ ማለት ነው። ክራይቴሪያ በሚያወጡበት ሰዓት ይቺ ፕሉቶ ይሄንን መስፈርት አላሟላችም። ከፕላኔትነት ወጣች ማለት ነው። ምክንያቱም ፕሉቶን እንደ ፕላኔት ከተቆጠረች 9 አይደለም ብዙ ነው የሚሆኑት። በጣም ብዙ ፕላኔቶች ይሆናሉ። ስለዚህ መስፈርቱን ሲያጠቡት ፕሉቶ ወጣች ማለት ነው። እና ፕሉቶ ላይክ አዘር ሴሌስቲካል ኦብጀክት ለምሳሌ ሰረስ 2003 ይሄ እንግዲህ ሰማይ ውስጥ ያለ ስም ነው ማለት ነው። ልክ ፕሉቶ እንደምንለው እርዝ እንደምንለው ሰን እንደምንለው ስም ነው። ይሄም ዩቢ 313 የሚለውም ይሄም ስም ነው። ፕሉቶ ልክ እንደዛ ናት። ባህሪዋ አፈጣጠሯ እንደዛ ነው እያለት ነው። እና ፕሉቶ ድዋርፍ ፕላኔት ናት ማለት ነው። ድዋርፍ ፕላኔት ማለት ከፕላኔቶች ዝቅ ያሉ የፕላኔትን ሙሉ ክራይቴሪያ ወይም መስፈርት የማያሟሉ ማለት ነው። ሌላኛው ሜምበር ኦፍ ዘ ሶላር ሲስተም ነው። የሶላር ሲስተም አባላቶች በውስጡ ምን ነገር ይዟል የሚለውን ይነግረናል። አወር ሶላር ሲስተም ይላል። የኛ ሶላር ሲስተም ኢዝ ሜድ አፕ ኦፍ ከምን የተሰራ ነው? ከስታር ከስታር እኛ ያለንበት አካባቢ ማለት ነው። ስታር አለ፣ በአይናችን የምናየው ነገር እዚህ ሆነን እና ደግሞ ኮከቦች አሉ፣ 8ቱ ፕላኔቶች አሉ። ሌላ ካውንትለስ ቆጥረን የማንጨርሰው ማለት ነው። ካውንትለስ ስሞለር ቦዲስ ትንንሽ አካላቶች አሉ ማለት ነው በሶላር ሲስተም ውስጥ። ለምሳሌ ድዋርፍ ፕላኔት ከፕላኔትነት ዝቅ ያሉ ናቸው። እና ለምሳሌ ምን አለች? ፕሉቶ አለች ማለት ነው። አስቴሮይዶች፣ ሜቴሮይዶች፣ ሌላም ብዙ ቆጥረን የማንጨርሰው መዓት ነገር አለ ሰማይ ላይ። እሺ መጀመሪያ ስለ ሰን እናያለን። ሰን ማለት አንዷ የሶላር ሲስተም አባል ናት። ዘሰን ኢዝ ይላል ፀሐይ ማለት ነው። ዘ ሴንተር ኦፍ ሶላር ሲስተም የሶላር ሲስተም መሀለኛዋ ናት። መሀል ላይ ነው እሷ የምትገኘው፣ ሴንተር ላይ ነው የምትገኘው። ኢት ኢዝ ሂውጅ በጣም ግብዳ ናት፣ በጣም ግዙፍ ናት ማለት ነው። ሜድ አፕ ኦፍ ከምንድን ነው የተሰራችው?
ኤክስተርምሊ ማለት እጅግ በጣም ማለት ነው። ሆት ጋዝ እጅግ በጣም ከጋለ ጋዝ ነው የተሰራችው። በጣም ከሚሞቅ ጋዝ ነው የተሰራችው። ኢት ፕሮቫይድስ ኢት የሚለው ሰንን ነው። አሁን የሰንን ጥቅም ሊነግረን ነው። ኢት ፕሮቫይድስ ማለት ትሰጣለች ማለት ነው። ምን አይነት ነገር ነው ጥቅሟ? ፑሊንግ ፎርስ ባይ ዘ ዌይ በጣም ነው የምትስበው እሷ። ፑሊንግ ፎርስ ማለት መሳብ ነው። ትስባቸዋለች ሌሎቹን ማለት በጣም ግዙፍ ስለሆነች ትስባለች። ከማንኛውም በላይ ትስባለች። ሁሉም እርስ በርስ ይሳሳባሉ፣ መሬትም ትስባለች። ግን የፀሐይ ደግሞ በጣም ከፍተኛ ነው ማለት ነው። ሁሉንም ስባ ትይዛቸዋለች። ዛት ባይንድስ ሶላር ሲስተም። ስለዚህ ሶላር ሲስተሙ ተጠብቆ ባይንድ አያይዘዋለች ማለት ነው። ባይንድ ማለት ማያያዝ ነው። ሶ ሁሉም ባለበት እንዲሆን አንዱ ላይ እንዳይወድቅ በስበት ኃይሏ ማለት ነው። ኮከቦች መጥተው መሬት ላይ እንዳይወድቁ፣ ሌሎች ፕላኔቶች መጥተው ከመሬት ጋር እንዳይላተሙ እርስ በርሳቸው ማለት ነው እንዳይላተሙ ያው አያይዛቸዋለች ማለት ነው። ዘሰን አሁንም ስለ ፀሐይ እየነገረን ነው። ኢዝ አልቲሜት ሶርስ ፀሐይ አልቲሜት ሶርስ ነች። አልቲሜት ማለት ዋና፣ ሶርስ ምንጭ። የምን ምንጭ? የሙቀት ሂት፣ እንዲሁም ደግሞ የምን ምንጭ? የብርሃን ምንጭ ነች ማለት ነው። ፎር ዘ ሶላር ሲስተም አጠቃላይ ለሁሉም ሶላር ሲስተም ዋና የሙቀት ምንጭ፣ ዋና የብርሃን ምንጭ ናት። እሷ ብቻ ናት የራሷ ብርሃን ያላት ማለት ነው። ሁሉም ከእሷ ነው የሚወስደው ማለት ነው። በት ይላል ነገር ግን አለ በት ዛት ትሬሚንዲዮስ ሂት። ትሬሚንዲዮስ ማለት እጅግ በጣም ብዙ ማለት ነው። ሂት ሙቀት ቢኖራትም ኢዝ ኖት ፌልት ሶ ማች ባይ ሂውማንስ። የሰው ልጅ ላይ ግን ፌልት አያርፍም፣ አይወድቅም። ይህ በጣም ከፍተኛ የሆነው ሙቀት ግን እኛ ላይ አይደርስብንም ማለት ነው። እኛ ላይ የምትደርሰን በጣም ሚጢጢዋ ናት። እሷ ራሱ ታቃጥለናለች 6 ሰዓት ላይ ምናምን ማለት ነው፣ ፀሐዩ በጣም ሲሞቅ። ቢኮዝ ይሄ ለምንድን ነው የሆነው? ምክንያቱ ምንድን ነው? ዲስፓይት ቢይንግ ይላል ቢሆንም እያለ ነው። ዲስፓይት ቢይንግ ማለት ቢሆንም አወር ኒረስት ስታር ማለት ኮከብ ነው። ኒረስት ማለት ለእኛ ቅርብ የሆነች ኮከብ ብትሆንም ባይዘዌ ፀሐይ ኮከብ ውስጥ ነው የምትመደብ እና ለእኛ ቅርብ የሆነች ኮከብ ናት ከሌላው አንጻር ማለት ነው። ሉክ እዚህ ጋር ከስራ አሳያችኋለሁ ለፀሐይ በጣም ማን እንደሚቀርብ፣ ከዛ ቀጥሎ ማን እንደሆነ ቀጣይ ስዕል አለ፣ እሱን እናያለን። ብቻ ግን ቅርብ የሆነች ኮከብ ናት ለእኛ ማለት ነው። ለእኛ ቅርብ ብትሆንም ከሌላው አንጻር ኢት ኢዝ ፋር አዌይ ፍሮም አስ፣ ግን ከኛ በጣም ትርቃለች። ከሌላው አንጻር ኦኬ፣ ከሌላው ለምሳሌ ከጁፒተር አንጻር ከሌሎች ፕላኔቶች አንጻር ትቀርበናለች። ግን ቢሆንም በጣም ርቀት አላት። ስንት ትርቃለች? ዘ ሰን ኢዝ አባውት ይላል ፀሐይ ኢዝ 150 ሚሊዮን ኪሎ ሜትር ትርቃለች ከኛ ፍሮም ዘ እርዝ። ስለዚህ በመሬትና በፀሐይ መካከል 150 ሚሊዮን ኪሎ ሜትር ይርቃል። በዚህ ርቀት ነው እንግዲህ ፀሐይ እኛ ጋር የሚደርሰው ማለት ነው። እሺ እዚህ ጋር ቲንግስ ቱ ዱ፣ እስኪ እዚህ ጋር የሚሰሩ ነገር ነው። ቲንግስ ቱ ዱ ማለት እናንተ ልትሰሩት የምትችሉን ነገር ነው። እዚህ ጋር ጥያቄ አለ፣ ዘን ይሄን ትሰራላችሁ ማለት ነው። ዘ እርዝ ኦርቢት ይላል መሬት ትዞራለች። ዘ ሰን ፀሐይ አት ዲስታንስ ኦፍ በስንት ርቀት ላይ? አባውት 150 ሚሊዮን ኪሎ ሜትር በ150 ኪሎ ሜትር ርቀት ላይ ሆና ማለት ነው መሬት ፀሐይን ትዞራታለች። ላይት ትራቭል፣ ላይት ማለት ብርሃን ነው። ትራቭል ይጓዛል አት ዘ ስፒድ ኦፍ 300,000 ኪሎ ሜትር ፐር ሰከንድ። በሰከንድ አስቡት፣ በሰከንድ 300,000 ኪሎ ሜትር 300,000 ኪሎ ሜትር በሰከንድ ማለት በሰከንድ ማለት አይናችሁን ጨፍናችሁ ስትገልጡ እንደማለት ነው። በዚህ ቅጽበት ማለት ነው ብርሃን ስንት ይጓዛል? 300,000 ኪሎ ሜትር ይጓዛል። ዘን እዝጋውን ጥያቄ ተጠይቀናል ማለት ነው። ሃው ሎንግ ዳዝ ምን ያክል ጊዜ ይወስድበታል? ኢት ቴክስ ሰንላይት ቱ ሪች ዘ እርዝ፣ ሰንላይት ብርሃን የፀሐይ ብርሃን ቱ ሪች ለመድረስ የት? መሬት ላይ። እሺ ዚስ ሳውንድ ላይክስ ስትሬንጅ ኩዌሽን፣ ይሄ ጥያቄ ስትሬንጅ ነው ይለናል። ከባድ ጥያቄ ነው። በት ቲንክ አባውት ኢት፣ ግን አስቡበት ይላል። ሶ አሁን እዚህ ጋር ምንድን ነው ያለን? በሰዓት መጀመሪያ በሰከንድ ውስጥ ስንት ትጓዛለች?
በሰከንድ ውስጥ 300,000 ኪሎ ሜትር ይጓዛል። በሰከንድ 300,000 ኪሎ ሜትር ይጓዛል። በአጠቃላይ ደግሞ 150 ሚሊዮን ኪሎ ሜትር ነው ያለው። እሺ አሁን ይሄንን እንሰራለን። ይሄንን ለመስራት ምንድነው የምታደርጉት? በአንድ ሰከንድ ውስጥ ስንት ይጓዛል ተብለናል? 300,000 ኪሎ ሜትር ይጓዛል። ዘን በአንድ ሰከንድ ውስጥ 300,000 ኪሎ ሜትር ከተጓዘ 150 ሚሊዮን ኪሎ ሜትር ለመጓዝ ስንት ሰከንድ ይፈጅበታል እንላለን። ስንት ሰከንድ ይፈጅበታል? ዘን ይሄንን ኤክስ ብትሉት ክሪክሮስ ማድረግ ነው። ክሪክሮስ ስታደርጉት ኤክስ ዋጋ ምን ይሆናል? 150 ሚሊዮን ሲካፈል ለ300,000 ዘን ከላይ ከስር ስንት ዜሮ አለ? ከስር 5 ዜሮ። ከላይ በ5 ዜሮ አጥፉት። እዚህ ጋር 3 እዚህ ጋር 2 ዘን ምን ቀረን? ከስር 15 ከዛ 2 ዜሮ ከላይ ከስር 3 1500 ሲካፈል ለ3 1500 ለ3 አካፍሉት 15 ለ3 5 ነው። ዘን 2 ዜሮ 500 ሰከንድ ማለት ነው። አስባችሁታል? ፀሐይ ማለት ነው ከ150 ሚሊዮን ኪሎ ሜትር ርቀት ላይ ነው ያለችው። እኛ ጋር ለመድረስ 500 ሰከንድ ብቻ ነው ይፈጅባት። ስንት ደቂቃ ማለት ነው? ወደ ደቂቃ ቀይሩት። ይሄን አንድ ደቂቃ 1 ሚኒት፣ አንድ ደቂቃ ማለት ነው 1 ሚኒት 60 ሰከንድ ነው። ስለዚህ 500 ሰከንድ ስንት ይሆናል በሉ። ያ ማለት 500 ለ60 ማካፈል ነው። 500 ሲካፈል ለ60 50 ለ6 እናካፍል። 50 ሲካፈል ለ6 ስንት ይሆናል? እሺ 50 ለ6 ላካፍል። ስንት ጊዜ ይሰጣለሁ? 9 ጊዜ 6 ይበልጣል 8 ጊዜ 8 ጊዜ 6 48 ከ50 ላይ 48 2 ለ6 አይችልም 0 20 ለ6 እዚህ ጋር ነጥብ እናደርጋለን 0 ስለሰጠ 20 ለ6 3 ጊዜ ነው 3 ጊዜ 6 18 20 አሁንም 8 ነጥብ 33 እያለ ይቀጥላል። እንግዲህ 8 ደቂቃ 8 ነጥብ 3 ወደ 8 ደቂቃ አካባቢ ነው የሚፈጅበት ማለት ነው። ከ150 ኪሎ ፀሐይ መሬት ላይ ለመድረስ 8 ደቂቃ አካባቢ ይፈጅባታል ማለት ነው። it is amazing በጣም አሜዚንግ ነው። ከ150 ሚሊዮን ኪሎ ሜትር እዚህ ጋር ለመድረስ የሚፈጅበት ጊዜ 8 ደቂቃ ነው ማለት ነው። ፎከስ ይላል እዚህ ጋር ትኩረት መስጠት ያለባችሁ ነገር ነው። ፎከስ ማለት the sun is star ፀሐይ ምንድናት? ኮከብ ናት። እንደ ኮከብ ነው የምትቆጠረው። just like many of the star ልክ እንደ ሌሎቹ ብዙ ስታሮች እሷም ስታር ናት ማለት ነው። that you can see ማየት እንችላለን in the night sky በሰማይ በሌሊቱ ሰማይ ናይት ስካይ ማለት በምሽቱ ሰማይ እንደምትታየው ማለት ነው። ልክ በምሽቱ ሰማይ ሌሎች ስታሮችን እንደምናያቸው እሷም እንደዛ ናት ማለት ነው። it is largest ትልቅ ናት comprising 99.8% of the system of the Mars በጣም ግዙፍ ናት። it is largest በጣም ግዙፍ ናት። እንዲሁም ደግሞ የሶላር ሲስተሙ 99.8% የሚሆነው ክብደት የምትይዘው እሷ ናት። አጠቃላይ ሶላር ሲስተም ማለት ፀሐይ አለች፣ ፕላኔቶች አሉ፣ ሌሎችም ትንንሽ ነገሮች አሉ። ግን ከዚህ ውስጥ የእሷ ክብደት ማለት ነው 99.8%ን ያክላል። ሌሎቹ ፕላኔቶች መሬትን በሉት ጁፒተር፣ ማርስ በሉት ስንት ፐርሰንት ይይዛሉ ማለት ነው? ይሄ 100 ሊሞላ ስንት ቀረው? 1.2%። ይሄን ያክል ብቻ ነው የሌሎቹ ክብደት ማለት ነው። የእሷ ምን ያክል ግዙፍ እንዲሆነች ማለት ነው። እሺ ስለዚህ አሁን ፕላኔቶች ጋር እንመጣለን። እሺ ቅድም እንዳልኳችሁ አሁን ለፀሐይ በጣም የሚቀርበው ፕላኔት ማን ነው? ሜርኩሪ ነች። ከዛ ቀጥሎ ቬነስ ነው። ከዛ ቀጥሎ ሶስተኛ ላይ ነን ማለት ነው። ለመሬት ሶስተኛ ላይ ነን። ከሌሎቹ አንጻር አሁን ከነ ማርስ፣ ከነ ጁፒተር፣ ከነ ስታር፣ ከነ ኡራኖስ፣ ከነ ኔፕቱን አንጻር ለኛ ትቀርበናለች ሰን ማለት ነው። ነገር ግን ፀሐዩ ግን ይሄ ከፍተኛ የሆነው የፀሐይ ሙቀት እኛ ጋር አይደርስም። ምክንያቱም እዚህ ጋር እርዝ አለች፣ እዚህ ጋር ፀሐይ አለች። በመካከሉ 150 ሚሊዮን ኪሎ ሜትር ርቀት አለ።
ሶ ለዛ ነው ማለት ነው ይሄ ሙቀቷ እኛ ጋር የማይደርሰው። በጣም ትንሹ ፓርት ነው እኛ ጋር የሚደርሰው። ጀስት በህይወት ለመኖር የሚያስችለን ብቻ ነው እኛ ጋር የሚደርሰው ማለት ነው። እሺ ስታርታፕ ኩዌሽኖች አሉ፣ መነሻ ጥያቄዎች። ዋት ኢዝ ፕላኔት? ፕላኔት ምንድን ነው? ዋት ኢዝ ዘ ኔም ኦፍ ዘ ፕላኔት ዊ ሊቭ ኢን? እኛ የምንኖርባት ፕላኔት ስሟ ማን ይባላል? እርዝ ወይም ደግሞ መሬት ናት ማለት ነው። ዘ ወርድ ፕላኔት፣ ፕላኔት የሚለው ቃል ይላል ካምስ ፍሮም፣ ከየት የመጣ ነው? ዘ ግሪክ ወርድ፣ ከግሪክ ቃል ነው፣ የግሪክ ቃል ነው። ምን ይባላል? ፕላኔታይ፣ ፕላኔታይ ከሚል የግሪክ ወርድ የመጣ ነው። which means ትርጉሙ ደግሞ ዋንደረርስ ይባላል። ፕላኔታይ ማለት ትርጉሙ ዋንደረርስ። ሶ ዋንደረርስ ማለት ምን ማለት ነው? ሲተረጎም የሚንከራተት፣ ከአንድ ቦታ ወደ አንድ ቦታ የሚሄድ ተንከራታች እንደማለት ነው። ምክንያቱም ፕላኔቶች አንድ ቦታ ቁጭ አይሉ፣ በቃ ሲዞሩ ነው፣ ወይ ደግሞ ባሉበት ቦታ ይሽከረከራሉ ቦታ ሳይቀይሩ፣ ወይ ደግሞ ቦታም ከአንድ ቦታ እየተንቀሳቀሱ በፀሐይ ዙሪያ ይዞራሉ እና ለሰከንድም አይቆሙም ማለት ነው። ለዛ ነው ፕላኔት የሚለውን ስም ያገኙት። ዜር አር 8 ፕላኔት፣ 8 ፕላኔቶች አሉ ኢን አወር ሶላር ሲስተም። 9 ነበሩ ድሮ፣ አሁን 8 ሆነዋል። ኦል ደ ፕላኔት፣ ሁሉም ፕላኔቶች ሪቮልቭ አራውንድ ዘ ሰን፣ በፀሐይ ዙሪያ ይዞራሉ። ኦን ዘ ፓዝ፣ ግን መንገድ አላቸው። ሁሉም የራሱ መንገድ አለው። ፓዝ አለው፣ መንገድ አለው። ለምሳሌ መሬትም የራሷ ፓዝ አላት፣ የራሷ መንገድ አላት። ሌሎቹም ፕላኔቶቹ እንደዛው። አንዱ መንገድ ላይ አይገባም፣ ፓዙን ጠብቆ ነው የሚሄደው። እና ይሄ ፓዝ መንገድ ምን ይባላል? የሚጓዙበት መንገዱ ማለት ነው፣ አስፋልቱ ማለት ነው። ምን ይባላል? ኦርቢት። መኪና የሚሄድበት መንገድ ምን ይባላል? አስፋልት ይባላል። እነሱ ደግሞ የሚሄዱበት አስፋልቱ ኦርቢት ነው ማለት ነው። the orbit is elliptical in shape። ኦርቢቱ ደግሞ ምንድነው? ኢሊፕቲካል ነው፣ ሞላላ አይነት ቅርጽ፣ እንደዛ አይነት እዚህ ጋር እንደምታዩት ማለት ነው። እንደዚህ ሞላላ አይነት ኢሊፕስ የሚመስል ነገር፣ እንደዛ አይነት ሼፕ አለው ቅርጹ ማለት ነው። in order of their distance from the sun፣ in order of their distance from the sun፣ ከፀሐይ ባላቸው ርቀት መሰረት from the sun they are classified into two፣ ለሁለት ይከፈላሉ። ኢነር ፕላኔት ውስጣዊ ፕላኔት እና አውተር ፕላኔት ውጫዊ ፕላኔት ተብለው ለሁለት ይከፈላሉ። በምን መሰረት? ከፀሐይ ባላቸው ርቀት መሰረት ማለት ነው። እሺ መጀመሪያ ኢነር ፕላኔቶችን እናያለን። እሺ the four planet closest to the sun፣ አራቱ ፕላኔቶች ለምን የሚቀርቡ? ለፀሐይ የሚቀርቡ አራቱ ፕላኔቶች ማን ናቸው? ሜርኩሪ፣ ቬኑስ፣ እርዝ እና ማርስ። ለፀሐይ በጣም ቅርብ የሆነችዋ ፕላኔት ማናት? ሜርኩሪ ናት። ይህንን መያዝ አለባችሁ። ለፀሐይ በጣም የምትቀርበው ሜርኩሪ ናት። ከዛ ቀጥሎ ቬነስ ነው። እኛ የምንኖርባት ፕላኔት 3ኛ ደረጃ ላይ ነው የምትገኘው። እነዚህ ምን ይባላሉ? ኢነር ፕላኔት ይባላሉ ማለት ነው። they exist in the solid state። ምንድናቸው? በጣም ጠንካራና ጠጣር ናቸው። እነዚህ ሶሊድ ስቴት ማለት በጠጣር ናቸው፣ ድንጋያማ ናቸው እንደማለት ነው። ስለሆኑ ሮኪ ሰርፌስ፣ እንዲሁም ደግሞ ድንጋያማ ስለሆኑ ማለት ነው። ድንጋያማ ስለሆኑና ጠጣር ስለሆኑ ምን ተባሉ? ተሬስትሪያል ፕላኔት ተባሉ። ሶ ኢነር ፕላኔቶች ምን ይባላሉ? ተሬስትሪያል ፕላኔቶች ይባላሉ ማለት ነው። ተሬስትሪያል ፕላኔቶች ደግሞ የሚባሉ ስንት ናቸው? 4 ናቸው። እነሱም ማን ናቸው? ሜርኩሪ፣ ቬነስ፣ እርዝ እና ማርስ ናቸው። ኮምፔርድ ቱ ዘ አውተር ፕላኔት ይላል። ከአውተር ፕላኔቶች ጋር ስናነጻጽራቸው ዘ ኢነር ፕላኔት ውስጣዊ ከውስጥ ያሉት ፕላኔቶች አራቱ ማለት ነው አር ስሞል ኢን ሳይዝ፣ በሳይዝ በመጠናቸው ስሞል ናቸው፣ ትንሽ ናቸው ማለት ነው። ሶ በመጠናቸው ያንሳሉ ከአውተር ፕላኔቶች። ሌላኛው አውተር ፕላኔት ነው። እሺ አውተር ፕላኔቶች የሚባሉት ጁፒተር፣ ሳተርን፣ ኡራኖስ፣ ኔፕቱን። እነዚህ አራቶቹ አውተር ፕላኔት ኦፍ ዘ ሶላር ሲስተም ይባላሉ። ዚስ ፕላኔትስ፣ እነዚህ ፕላኔቶች ፈርዘስት ፍሮም ዘ ሰን፣
ከፀሐይ ፈርዘስት በጣም የራቁ ናቸው። ዘ አውተር ፕላኔት ከውጭ የሆኑ ፕላኔቶች አር ማች ላርጀር ዛን በጣም ትልቅ ናቸው። ዘ ኢነር ፕላኔት ከውስጥ ካሉት ፕላኔቶች ማለት ነው። ሲንስ ዘይ አር ሞስትሊ እነሱ ሞስትሊ በአብዛኛው ሜድ የተሰሩት ከምንድን ነው? ከጋዝ ነው። እነዛሳ ሶሊድ ናቸው፣ ጠጣር ናቸው። እነዚህ ደግሞ ከጋዝ ነው የተሰሩት። እነዛ ምን ይባላሉ? ተሬስተሪያል ፕላኔት ይባላሉ። እነዚህ ደግሞ ዘይ አር ኮልድ ምን ይባላሉ? ጋዝ ጂአንትስ ይባላሉ። ማለት ጂአንት ማለት በጣም ግዙፍ ማለት ነው። ጋዝ ግን ከምን የተሰሩ? ከጋዝ የተሰሩ። እዚህ ጋር ልዩነታቸውን እያወቃችሁ እነዛ ሶሊድ እና ሮኪ ሰርፌስ ስለሆኑ ምን ተባሉ? ተሬስተሪያል ፕላኔት። እነዚህ ደግሞ ከጋዝ የተሰሩና በጣም ትልቅ ስለሆኑ ምን ተባሉ? ጋዝ ጂአንት። እሺ ሌላኛው አስቴሮይድ ነው። እነዚህ ደግሞ በጣም አሜዚንግ ናቸው። እሺ አስቴሮይድ አፓርት ፍሮም ዘ ስታር ይላል ኢን ዘ ፕላኔት። አፓርት ማለት በተጨማሪም እንደማለት ነው። በተጨማሪም ፍሮም ዘ ስታር ኢን ዘ ፕላኔት ከፕላኔቶችና ከኮከቦች በተጨማሪም ዜር አር ኑሜሪየስ ማለት በጣም ብዙ ማለት ነው። በጣም ብዙ ቲኒ ቦዲስ ትንንሽ አካላቶች አሉ ከስታር እና ከፕላኔቶች በተጨማሪ which also move around the sun ልክ እንደ ሌሎቹም እነዚህም ምን ያደርጋሉ? ሙቭ ይንቀሳቀሳሉ በፀሐይ ዙሪያ ማለት ነው። ትንንሽ ቢሆኑም እነሱም በፀሐይ ዙሪያ ይንቀሳቀሳሉ። አን አስትሮይድ ይላል አስትሮይዶች ኢዝ ሪሌቲቭሊ በአንጻራዊነት ሪሌቲቭሊ ማለት በአንጻራዊነት ስሞል ትንሽ ሮኪ ቦዲ ድንጋያማ አካላት ናቸው። በአንጻራዊነት ሲባል ከሌላው አንጻር ነው እንጂ ግዙፍ ናቸው። ለእኛ ለአይናችን በጣም ግዙፍ ናቸው፣ ግን ከሌላው አንጻር ግን ምንድን ናቸው? ስሞል ናቸው ማለት ነው። ዛት ኦርቢት ዘሰን ግን ኦርቢት መሬትን ግን ፀሐይን ምን ያደርጋሉ? ይዞሯታል ማለት ነው። ሞስት አስቴሮይድ አብዛኞቹ አስቴሮይዶች ኢን አወር ሶላር ሲስተም በእኛ ሶላር ሲስተም ውስጥ አር ፋውንድ የሚገኙት ኢን ሜን አስቴሮይድ ቤልት የሚገኙበት ቦታ ምን ይባላል? አስቴሮይድ ቤልት ይባላል። አስቴሮይድ ቤልት ማለት አስቴሮይዶች ማለት ነው። አንድ ቦታ ነው ተከማችተው የሚገኙት። ያ የሚገኙበት ቦታ ምን ይባላል? አስቴሮይድ ቤልት ይባላል። they are found between ይሄ አስቴሮይድ ቤልት የሚባለው የሚገኘው between the orbit of Mars and Jupiter በማርስ እና በጁፒተር መሃል ነው የሚገኘው አስቴሮይድ ቤልት። እዛ መሃል ደግሞ ምን አሉ? አስቴሮይዶች አሉ። እና አስቴሮይዶች የሚገኙት በሁለቱ መሃል ነው፣ በማርስ እና በጁፒተር መሃል ነው የሚገኙት። እነሱ የሚገኙበት ስም ደግሞ ምን ተባለ? አስቴሮይድ ቤልት። ሉክ እዚህ ጋር አስቴሮይድ ቤልት የሚባለው ይሄ ነው። እዚህ ጋር የምታዩት ፓርት ነው አስቴሮይድ ቤልት ይባላል ማለት ነው። እና እዚህ ጋር አንድ ላይ ተከማችተው የሚገኙት አስቴሮይድ ቤልቶች እነዚህ አስቴሮይዶች ማለት ነው። እሺ አሁን እነዚህን አስቴሮይዶችን ጨርሰናል። አሁን ሜቴሮይድስ የሚባሉት ደግሞ ምን እንደሆኑ አሁንም ልብ ብላችሁ አዳምጡ። ሰምታይምስ አንዳንድ ጊዜ ይለናል ዋን አስቴሮይድ አንዱ አስቴሮይድ ካን ክረሽ ይጋጫሉ ኢንቶ አናዘር ከሌላው ጋር በጣም ስለተጠጋጉ አንዳንድ ጊዜ ይጋጫሉ ማለት ነው። ሲጋጩ ዜት ካንኮስ ይሄ ምንን ያስከትላል? ስሞል ፒስ ትንንሽ ቁርጥራጮች ኦፍ አስቴሮይድ የአስቴሮይድ ቁርጥራጭ ቱ ብሬክ ኦፍ ይሰበራል፣ ተሰብሮ ይወጣል ማለት ነው። በሚጋጩ ሰዓት የአስቴሮይድ ስብርባሪ ይወጣል። ዘ ብሮከን ፒስ ይሄ የተሰበረው ቁርጥራጭ የአስቴሮይድ ቁርጥራጭ ምን ይባላል? ሜቴዎሮይድስ ይባላል። አሁን ሜቴዎሮይድስ ምን እንደሆነ ገብቷቸዋል ማለት ነው። በጣም ከመጠጋጋታቸው የተነሳ አንዳንድ ጊዜ ይጋጫሉ። ሲጋጩ ቁርጥራጭ ነገር የአስቴሮይድ ቁርጥራጭ ይወጣል። ያ የአስቴሮይድ ቁርጥራጭ ምን ይባላል? ሜቴዎሮይድስ ይባላል ማለት ነው። ሜቴዎሮይድስ ይባላል። እሺ ዌን ሜቴዎሮይድስ ኢንተር ዘ እርዝ አትሞስፌር አሁን ምን ሊሆን ነው? እነዚህ ሜቴዎሮይድስ የሚባሉት የአስቴሮይዶች ቁርጥራጮች ማለት የአስቴሮይድ ቁርጥራጮች ኢንተርስ ይገባሉ። ወዴት? እርዝ አትሞስፌር ወደ መሬት ከባቢ አየር። የመሬት ከባቢ አየር ማለት መሬትን ሸፍኖ የያዘው አየር ነው። መሬትን ሸፍኖ የያዘ አየር ነው። እዚህ እኛ የምንተነፍሰው እጽዋቶች የሚተነፍሱት ወደዛ ሊገቡ ነው ማለት ነው።
አሁን ሲገቡ ኢት ቫፐራይዝ ማለት መትነን ነው ማለት ምን ይላሉ? ይነዳሉ ማለት ነው። ወደ እሳትነት ይቀየራሉ። ከመሬት አየር ጋር ሲጋጩ ከአየሩ ጋር በሚጋጩበት ሰዓት ሙቀት ፈጥሮ ይነዳል ማለት ነው። እንተርንስ ወደ ምን ተቀየራል? ሚቲዮር። አሁን ሚቲዮር ማለት ሰማይ ላይ አንዳንድ ጊዜ ብርሃን ነገር እናያለን፣ ሲነድ እናያለን ሰማይ ላይ። እሱ ነው ሚቲዮር የምንለው ማለት ነው። ሶ ሚቲዮር የምንለው ምንድን ነው? እነዚህ ቁርጥራጮቹ የአስትሮይዶቹ ቁርጥራጮች ወደ እኛ አትሞስፌር ይገቡና ከአየሩ ጋር ሲጋጩ ምን ይፈጥራሉ? ብርሃን ይፈጥራሉ። ያ ምን ይባላል? ሚቲዮር ይባላል ማለት ነው። እሺ ዘን ስትሪክ ኦፍ ላይት። ስትሪክ ኦፍ ላይት ማለት መስመር፣ የምን የብርሃን መስመር እናያለን። እሱ ነው የብርሃን መስመር ማለት ነው። ኢን ዘ ስካይ በሰማይ ላይ እናያለን ማለት ነው። ቢኮዝ ኦፍ ይሄ ቢኮዝ ምክንያቱ ምንድን ነው? ቢኮዝ ኦፍ ዚስ አፒራንስ በዚህ ምክንያት የብርሃን መስመር በማየታችን ምክንያት ዚስ ስትሪክ ኦፍ ላይት እነዚህ የብርሃን መስመሮች ሰምታይምስ አንዳንድ ጊዜ ምን ይባላሉ? ሹቲንግ ስታር። እንደውም እኛ ምንድነው የምንላቸው? ተወርዋሪ ኮከቦች ይባላሉ። ምክንያቱም ወዲያው ይታያሉ፣ ቶሎ ይጠፋሉ ማለት ነው። ይነዱና እዛው አየር ላይ ነደው ይጠፋሉ እና ምን ይባላሉ? እነዚህ ተወርዋሪ ኮከብ ይባላሉ ማለት ነው። ተወርዋሪ ኮከብ የተባሉበት ምክንያት በዚህ አፒራንሳቸው ነው። ይሄን በዚህ ባህሪያቸው ማለት ነው። ሰምታይምስ አንዳንድ ጊዜ ሜቴዎሮይዶች ዶንት ቫፐራይዝ፣ አንዳንድ ጊዜ ሰማይ ላይ ላይቃጠሉ ይችላሉ። አንዳንድ ጊዜ ኮምፕሌትሊ ሙሉ በሙሉ ላይቃጠሉ ይችላሉ። ኢን ዘ አትሞስፌር አየር ላይ ያሉ ማለት ነው። ወደ መሬት አየር ገብተዋል። አሁን ሙሉ በሙሉ የማይቃጠሉ ይኖራሉ። ኢንፋክት ሰምታይምስ ዘይ ሰርቫይቭ፣ አንዳንድ ጊዜ ሰርቫይቭ መቆየት ይችላሉ ማለት ነው። ዜር ትሪፕ ጉዟቸውን፣ ትሪፕ ማለት ጉዞ ነው። በጉዟቸው ላይ ያሉ ሰርቫይቭ ያደርጋሉ ማለት ሳይቃጠሉ ይቀራሉ። እስሩ ዘ እርዝ አትሞስፌር በመሬት አየር ውስጥ ማለት ነው። ከዛስ ሰርቫይቭ አደረጉ ማለት ሳይቃጠሉ ቀሩ ማለት ላንድ ኦን ዘ እርዝ ሰርፌስ፣ መሬት ሰርፌስ ላይ ያርፋሉ። መሬት ሰርፌስ ላይ አረፉ ማለት ሉክ ባዶ ቦታ ላይ ካረፉ ኦኬ፣ ቤት ላይ ካረፉ ግን ያቃጥላሉ ማለት ነው። በዜናም ሰምታችሁ ከሆነ አቃጥለዋል ከዚህ በፊት። when they land on the earth መሬት ላይ ያርፋሉ ማለት ነው። እሺ እዚህ ጋር when they land on the earth አሁን መሬት ላይ ሲያርፉ they are called ምን ይባላሉ? meteorites ይባላሉ ማለት ነው። ሶ አሁን የሶስቱ ልዩነት በደንብ ገብቷቸዋል ብዬ አስባለሁ። መጀመሪያ አንድ ቦታ ተከማችተው እያሉ ምን ተባሉ? አስቴሮይድ ተባሉ። ከዛ በኋላ ተጋጩ። በሚጋጩበት ሰዓት ደግሞ ቁርጥራጭ ተፈጠረ። ያ የአስቴሮይድ ቁርጥራጭ ምን ተባለ? ሚቲዮራይድስ ተባለ። ሚቲዮሮይድስ ተባለ። ከዛ ደግሞ እነዚህ ሚቲዮሮይድስ የሚባሉት ወደ ምን ይገባሉ? ወደ መሬት አትሞስፌር። ወደ መሬት አትሞስፌር ይገቡና ይተናሉ ወይም ይቃጠላሉ። እነዛ የሚቃጠሉት ነገሮች ምን አልናቸው? ሚቲዮር አልናቸው። ከዛ ደግሞ ያልተቃጠሉት ደግሞ መሬት ላይ ያርፋሉ። እና መሬት ላይ ያረፉት ደግሞ ምን ይባላሉ? ሚቲዮራይትስ ይባላሉ ማለት ነው። እሺ ሉክ እዚህ ላይ እንደምታዩት ይሄ ምንድነው? ትልቁ ነገር ማለት ነው። ይሄ ምንድነው? አስቴሮይድ ነው። ከዛ በኋላ የሆነ ፓርቱ ወጣ እዚህ ጋር። ይሄ ምን ይባላል? ሚቲዮሮይድ ይባላል። ሚቲዮሮይድ ይባላል ማለት ነው። እሺ አሁን ደግሞ እዚህ ጋር የምታዩት ነገር አለ። ይሄ ሰማይ ላይ በማታ ማታ ወደ ላይ ስንመለከት የምናየው ነገር ነው። ኮከቦች የኮከቦች ስብስብ ናቸው እዚህ ጋር። እነዚህ የኮከቦች ስብስብ ምን ይባላል? ኮንስቲሌሽን ይባላል። እሺ አሁን ይሄ ደግሞ ምን እንደሆነ እኔ እዚህ ጋር ምን ይላል? ኢንተረስቲንግ ፋክት ይላል። አስገራሚ እውነታ ማለት ነው። ኢንተረስቲንግ ፋክት ማለት አስገራሚ እውነታ ማለት ነው። አሁን ምኑ እንደሆነ ያስገረመው እናያለን። እሺ እዚህ ጋር ምን ይላል? እንግዲህ አስገራሚ እውነታ የተባለበትንም መንገድ እዚህ ጋር ነግራችኋለሁ። while watching the night sky የሌሊቱን ሰማይ ስናይ ይላል። while watching ስናይ night sky ሰማዩን በጨለማው ስናየው you may observe ታያላችሁ various pattern የተለያየ ቅርጽ
ፎርምድ ባይ ከምን የተሰራ ዲፈረንት ግሩፕ ኦፍ ስታር ከተለያዩ የስታር ስብስቦች ግሩፕ ስብስብ ስታር ኮከብ የኮከቦች ስብስብ የተሰራ ቅርጽ ታያላችሁ። ይሄ ምን ይባላል? ኮንስቴሌሽን ይባላል። ይሄው እዚህ ጋር ስዕሉ ላይ እንደምታዩት የተለያየ ቅርጾችን እያያችሁ ነው። እዚህ ጋር እዚህ ጋር ይታያችኋል ብዬ አስባለሁ። እዚህ ጋር የተለያየ ቅርጾች ናቸው። ይሄ ባይዘዌ ቅርጹ ምንድን ነው? እኛ ወደ ላይ በምንመለከትበት ሰዓት ኮከቦችን በአእምሯችን እያያያዝን ማለት ነው እንጂ በእውነታው የለም፣ እንደዚህ አይነት ቅርጽ የለም። ግን ምንድን ነው ኮከቦቹ አሉ። ኮከቦቹ እኛ ከርቀት ስለምናያቸውና ኮከቦቹን ስናያይዛቸው እንደዚህ አይነት ቅርጽ ይሰራሉ ማለት ነው። እዚህ ጋር እንደምታዩት አይነት ቅርጽ የተለያየ ቅርጽ አለ። ይሄ ምን ይባላል? ኮንስቴሌሽን ይባላል። ኮንስቴሌሽን ይባላል እና ይሄ በአጠቃላይ 88 አይነት ነው ያለው። 88 አይነት ነው ያለው። ከታች ያስረዳናል። 88 አይነት ነው ያለው። ቱዴይ ዜር አር ኤ ቶታል ኦፍ 88 ኮንስቴሌሽን 88 ኮንስቴሌሽን ዛት ከቨር ሸፍኑ ዘ ኢንታየር ናይት ስካይ ሙሉ የሌሊቱን ሰማይ የሚሸፍኑ ናቸው እነዚህ 88 ኢንክሉዲንግ። እሺ አሁን አስገራሚው ነገር እዚህ ጋር ይመጣል። አስገራሚው ነገር እዚህ ጋር ነው ያለው። 88 ኮንስቴሌሽን ማለት ምንድን ነው? ልክ ለምሳሌ መሬትን ካርታ ላይ እንደከፋፈሉት ማለት ነው። አስትሮኖመሮቹ ስለ ጠፈር የሚያጠኑት ወደ ላይ ስላለው ህዋ የሚያጠኑት ተመራማሪዎች ሰማዩን ለ88 ነው የከፈሉት። ልክ መሬትን እንደከፋፈሏት ካርታ ላይ ይችኛዋ አፍሪካ ናት፣ ይችኛዋ አውሮፓ ናት፣ ይቺ አሜሪካ ናት፣ ይቺ ኢትዮጵያ ናት ብለው እንደከፋፈሉት ሰማዩንም ከፋፍለውታል። ለምንድን ነው? ለማጥናት እንዳመቻቸው። ስለዚህ ወደ ላይ ስትመለከቱ ሁሉም ነገር ከነዚህ ከ88ቱ ውጭ አይሆንም ማለት ነው። እና 88ቱም የራሱ ስም አለው። 88ቱም የራሱ ስም አለው። አስገራሚው ነገር ምንድን ነው? ከነዚህ ከ88 ስሞች ውስጥ የሶስቱ ስም ማለት ነው ከኢትዮጵያ ጋር ይገናኛል። ከኢትዮጵያ ጋር ይገናኛል። ስሙም ከዚህ በፊት የነበሩ የንጉሳውያን ቤተሰቦች አሉ። የንጉሳውያን ቤተሰቦች እና የአንደኛው ስም ምን ይባላል? አንድሮሜዳ። አንድሮሜዳ የላቲን ስሙ ነው። የእንግሊዝኛ ስሙ ምንድን ነው? ፕሪንስስ ኦፍ ኢትዮጵያ፣ የኢትዮጵያ ንግስት ማለት ነው። የኢትዮጵያ ንግስት የሚባለው ንጉሱና ንጉሷ፣ ንጉስና ንጉሷ ባልና ሚስቶች ሁለቱም ንጉስ ናቸው እና ከነሱ የሚወለደው ልጅ ፕሪንስስ ይባላል። የኢትዮጵያ ልዕልት። ፕሪንስስ ማለት የኢትዮጵያ ልዕልት ነው። እሺ ኪውን ኦፍ ኢትዮጵያ ማለት የኢትዮጵያ ንግስት ማለት ነው። ኪንግ ኦፍ ኢትዮጵያ ማለት የኢትዮጵያ ንጉስ ማለት ነው። ስሙን እዚህ ጋር ለይታችሁ ያዙ። ፕሪንስስ ኦፍ ኢትዮጵያ ማለት የኢትዮጵያ ልዕልት፣ ኪውን ኦፍ ኢትዮጵያ ማለት የኢትዮጵያ ንግስት፣ ኪንግ ኦፍ ኢትዮጵያ ማለት የኢትዮጵያ ንጉስ። ስለዚህ ባልየው ንጉስ ነው፣ ሚስቲቱ ደግሞ ንግስት ናት። ከሁለቱ የተወለደችው ደግሞ ልዕልት ትባላለች። እነዚህ ደግሞ ከዚህ በፊት ኢትዮጵያ ውስጥ የነበሩ ንጉሶች ናቸው ማለት ነው። እነሱን ለማሰብ ተብሎ ስያሜ ተሰጠ። ይሄ ነው ኢንተረስቲንግ ያለው ማለት ነው። እዚህ ጋር ደግሞ የላቲን ስማቸው አለ። አንድሮሜዳ፣ ካሲዮፒያ እንዲሁም ደግሞ ሲፈስ። ይሄ የላቲን ስማቸው ነው። እዚህ ጋር ተዘርዝሯል የላቲን ስማቸው እና የእንግሊዝኛ ስማቸው ማለት ነው። እዚህ ጋር አንድሮሜዳ፣ አፐስ ይሄ የላቲን ስማቸው ነው። በዚህ በኩል ደግሞ የእንግሊዝኛ ስማቸው ነው። ኢንተረስቲንጉ ምንድን ነው? በኢትዮጵያ ንጉሶች መሰየሙ ነው ማለት ነው። እዚህ ጋር ማየት ትችላላችሁ። በዚህ በኩል ያለው የላቲን ስም ነው የ88ቱ ማለት ነው። የበለጠ ደግሞ እዚህ ዌብሳይት ላይ ግቡ፣ 88ቱም ተዘርዝሮ ታዩታላችሁ ማለት ነው። ቲንግስ ቱ ዱ እናንተ የምትሰሩት ስራ ነው። እዚህ ጋር ዋይ ዘ ስታር አር ኖት ቪዚብል አት ዘ ዴይ ታይም፣ ለምንድን ነው ኮከቦች ቀን ቀን የማይታዩት? እሺ አሁን ይሄንን የማይታዩበትን ምክንያት እዚህ ጋር በኤክስፐሪመንት ይነግራቸዋል ማለት ነው። ለምንድን ነው ቀን ቀን የማይታዩት የሚለውን ነገር። ይሄንን ለማወቅ የሚያስፈልጋችሁ ነገር አለ። ዩኒድ ምን ያስፈልጋችኋል? ቶርች፣ አንድ ቶርች ያስፈልጋችኋል፣ ባትሪ ማለት ነው። አንድ ሺት ኦፍ ፕሌን ፔፐር፣ አንድ ደግሞ ወረቀት ያስፈልጋችኋል። ፔንስል፣ እርሳስ ያስፈልጋችኋል። ኒድል፣ መርፌ ያስፈልጋችኋል።
ስቴፕስ አሁን ምን ማድረግ እንዳለባችሁ ይሄ ስቴፕ የሚነግራችሁ ምንድን ነው? ለምንድን ነው ኮከቦች ቀን ቀን የማይታዩት የሚለውን ነገር ለማወቅ ነው። የመጀመሪያው ስቴፕ ፕሌስ ዘ ቶርች ኢን ዘ ሴንተር ኦፍ ዘ ፔፐር፣ ቶርቹን ወይም ባትሪውን ማለት ነው ፔፐሩ መሀል ላይ ሴንተሩ ላይ ታስቀምጡታላችሁ። ዊዝ ኢትስ ግላስ ፍሮንት ታችንግ ዘ ፔፐር፣ ግላስ ፍሮንቱ ማለት የባትሪው መስተዋት ፓርት አለ አይደል ከፊት ለፊት ላይ እሱን ፔፐር ላይ ነው የምታስቀምጡት፣ ፔፐሩ ላይ ታስቀምጡታላችሁ። የባትሪው ደግሞ የመስተዋት ፓርቱ ክብ ነገር ነው፣ እንደዚህ ክብ ነገር ነው ማለት ነው። ናው ድሮ ሰርክል ስሩ አራውንድ ዘ ቶርች፣ በባትሪው ዙሪያ ላይ ወረቀቱ ላይ ካስቀመጣችሁ በኋላ ወረቀቱ ላይ ምን ትሰራላችሁ? የባትሪውን መስተዋት ተከትላችሁ ክብ ነገር ትሰራላችሁ ማለት ነው። በምን በፔንስላችሁ ማለት ነው። እሺ አሁን ከዛ ከሰራችሁ በኋላ ወረቀቱን ከባትሪው ላይ ታነሱታላችሁ። ካነሳችሁ በኋላ ፐርፎሬት ዘ ፔፐር፣ ፔፐሩን ትበሳሱታላችሁ። በምን በኒድል በመርፌው። ፐርፎሬት ዘ ፔፐር ዊዝ ኒድል፣ በኒድሉ በመርፌው ትበሳሳላችሁ። ዊዝን ሰርክልድ ኤሪያ፣ መጀመሪያ በሰርክል ውስጥ ነው ግን የምበሳሱት። ሰርክል ማለት ባትሪው አለ እንደዚህ አይነት ነገር ነው። ፊት ለፊቱ ላይ እንደዚህ ክብ ነገር አለው መስተዋቱ ማለት ነው፣ የባትሪው መስተዋት። ከዛ የዚህን የባትሪውን መስተዋት ምን ላይ ያሳርፋችሁታል? ፔፐሩ ላይ ወረቀቱ ላይ ያሳርፋችኋል። ወረቀቱ ላይ ደግሞ የመስተዋቱን ተከትላችሁ ክብ ነገር ሰርታችኋል። ከዛ በኋላ ታነሱትና ክቡን በመርፌ ትበሱታላችሁ፣ ሰርክል እንዲሰራ አድርጋችሁ። እሺ ዘን በመርፌ ከበሳሳችሁት በኋላ ናው ፕሌስ ፐርፎሬትድ ሰርክል ፓርት ኦፍ ዘ ፔፐር ኦን ዘ ግላስ፣ ከዛ የበሳሳችሁትን ፔፐር ማለት ነው ምኑ ላይ ታስቀምጣላችሁ? ግላስ ፍሮንት፣ የባትሪው መስተዋት ፓርቱ ላይ ታስቀምጡታላችሁ። ኤንድ ከቨር ዘ ፔፐር አራውንድ ዘ ቶርች፣ ፔፐሩን ትሸፍኑታላችሁ በቶርቹን ማለት ነው። ባትሪውን በፔፐሩ ትሸፍናላችሁ። ዊዝን ረበር ባንድ፣ በማያያዣ ማለት ነው፣ በማያያዣ ታስይዛላችሁ። ቴክ ኬር ዛት ዘ ስዊች ኦፍ ዘ ቶርች ኢዝ ኖት ከቨርድ፣ ግን እዚህ ጋር መጠንቀቅ ያለባችሁ ነገር ባትሪውን ከፊት ለፊት በፔፐሩ ስታስይዙት ከዛ ፔፐሩ እንዳይንቀሳቀስ ደግሞ በምን ታያይዛላችሁ? ረበር ባንድ ማለት ማጣበቂያ ማለት ነው፣ ወረቀቱንና ባትሪውን የሚያያይዝ ማለት ነው። በዛን ሰዓት ግን ተጠንቀቁ ይላል። ቴክ ኬር ተጠንቀቁ። ስዊች ማለት የባትሪው ማብሪያ ማጥፊያ ነው። ኖት ከቨርድ እንዳይሸፈንባችሁ ተጠንቀቁ ይላል። ከዛ ኢንዳርክ ሩም፣ አሁን ጨለማ ክፍል ትሄዳላችሁ። ስታንድ አት ዘ ሰም ዲስታንስ ፌሲንግ ፕሌን ዘ ወል፣ ከወሉ የተወሰነ ርቀት ቁሙ ይላችኋል። ከግድግዳው የተወሰነ ርቀት ላይ ቁሙ ይላል። ስዊች ኦፍ ኦል ዘ አዘር ላይት፣ ሌሎቹን መብራቶች በሙሉ አሁን ዳርክ ውስጥ ነው ያላችሁ፣ ጨለማ ውስጥ። ሌሎቹን መብራቶች በሙሉ አምፖል ምናምን ሁሉንም ታጠፋላችሁ፣ አጥፏል። ናው ፍላሽ፣ አሁን አብሩ ዘ ቶርች ላይት፣ ባትሪውን ኦን ዘ ወል፣ ግድግዳው ላይ አብሩት። ዩ ዊል ሲ ምን ታያላችሁ? ኑሜሬስ ዶት፣ በጣም ብዙ ነጠብጣቦችን ታያላችሁ። ላይት ኦን ዘ ወል ምን ላይ? ግድግዳው ላይ ማለት ነው። ዘ ላይክ ስታር ሻይን አት ዘ ናይት፣ ልክ ኮከቦች ሻይን እንደሚያበሩት ማታ ማታ። ስለዚህ ግድግዳው ላይ የተለያዩ ነጠብጣቦችን ታያላችሁ። ያ ነጠብጣቡ ምንን ይወክላል? ኮከቦችን ማለት ነው። ወደ ሰማይ ስናይ ኮከቦችን ይወክላል ማለት ነው። አሁን ስዊች ኦን ኦል ዘ ላይት ኢን ዘ ሩም፣ ክፍል ውስጥ ያሉትን መብራቶች ሁሉንም አብሩ አለ። ኦል ዶትስ ዘ ላይት ዊል ቢ ኦልሞስት ኢንቪዚብል፣ በዚህ ሰዓት አሁን መጀመሪያ መብራቱ እንደጠፋ የምናያቸው የነጠብጣብ ብርሃኖች አሁን የክፍሉ መብራት ሲበራ አሁን አይታዩም፣ ኢንቪዚብል ናቸው፣ አይታዩም። ከዛስ ዩ ሜይ ናው ኮምፔር ዘ ሲቹዌሽን፣ አሁን ይህን ነገር ኮምፔር አድርጉት፣ አነጻጽሩት። ከምን ጋር? ዋት ሀፕን ቱ ዘ ብራይት ኦብጀክት ኦፍ ዘ ናይት ስካይ አፍተር ዘ ሰን ራይዝ ኢን ዘ ሞርኒንግ። አሁን ይህንን አነጻጽሩ። ማታ ማታ እንትኗ ፀሐይዋ የለችም፣ ስለዚህ ኮከቦቹን እናያለን ማለት ነው። ነገር ግን ቀን ቀን ደግሞ ፀሐይ ስለምትወጣ ኮከቦችን ማየት አንችልም። ልክ የጨለማው ክፍል ውስጥ መብራቱን ስናበራው ነጠብጣቦቹ የብርሃን ነጠብጣቦቹ እንዳልታዩት ሁሉ አናይም ማለት ነው። በአጭሩ ምንድን ነው? ለምንድን ነው ማታ ማታ የማይታዩት?
ቀን ቀን ለምንድን ነው ስታሮች የማይታዩት ለሚለው ፀሐይ ስለምትሸፍናቸው ነው ማለት ነው። እሺ ሌላው እዚህ ጋር አክቲቪቲ አለ፣ መልመጃ አለ። ኢንዲቪዥዋል ወርክ በግላችሁ ነው የምትሰሩት። ዋት ኢዝ ሶላር ሲስተም? ሶላር ሲስተም ማለት ምን ማለት ነው? ቅድም እንደነገርኳችሁ ሶላር ሲስተም የምንለው ሰን አለ፣ ፕላኔቶች አሉ፣ ፕላኔቶች ኤንድ አዘር እንዲሁም ሌሎች አዘር ኦብጀክት አራውንድ ዘሰን በፀሐይ ዙሪያ ያሉ ፀሐይንም ፕላኔቶችም ሌሎች ትንሽ ኦብጀክቶች ምን ይባላሉ? ሶላር ሲስተም ይባላሉ። ኔም ኦል ዘ ፕላኔት አኮርዲንግ ቱ ዜር ዲስታንስ ፍሮም ዘ ሰን። ሁሉንም ፕላኔቶች ዘርዝሩ ይለናል ከፀሐይ ባላቸው ርቀት። ከላይ ተዘርዝሮላቸዋል። 8ቱ ፕላኔቶች መዘርዘር ነው ማለት ነው። which one is the nearest planet to the sun? ለፀሐይ የምትቀርበው ለፀሐይ ቅርብ የሆነችዋ ማን ናት? ይሄም ከላይ ያለላችሁ ማለት ነው። እዚህ ጋር ስዕሉ ላይ ይሄው እዚህ ጋር ማለት ነው ፕላኔቶቹ እነዚህ ናቸው። ለፀሐይ በጣም ቅርቧ ማን ናት? ሜርኩሪ ናቸው። ከዛ ቀጥሎ ቬነስ ናት። ከዛ ቀጥሎ እርዝ ናት ማለት ነው። መጀመሪያ ሜርኩሪ አለች። ከሜርኩሪ ቀጥላ ቬነስ አለች። ከቬነስ ቀጥላ እርዝ አለች። ከዛ ማርስ አለች ማለት ነው እያለ ይቀጥላል። እዚህ ጋር አለላችሁ፣ እዚህም ጋር ታገኛላችሁ። ሉክ እዚህ ጋር ዋው፣ ይሄኛው በደንብ ያስታውቃቸዋል። መጀመሪያ ሜርኩሪ በጣም ቅርቧ ሜርኩሪ ናት። ከዛ ቬነስ፣ ከዛ እርዝ፣ ከዛ ማርስ፣ ከዛ ጁፒተር፣ ሳተርን፣ ኡራኖስ እና ኔፕቱን። እነዚህ 8 ፕላኔቶች ናቸው። ለፀሐይ በጣም ቅርቧ ማናት? ይሄን መያዝ አለባችሁ፣ ሜርኩሪ። ለፀሐይ በጣም ሩቅ የሆነው ፕላኔት ደግሞ ኔፕቱን ነው። እነዚህን በደንብ መያዝ አለባችሁ እና እርዝ ደግሞ ከመሬት ስንተኛ ናት? በሶስተኛ ደረጃ ትገኛለች ማለት ነው ከርቀቱ አንጻር። እሺ እዚህ ጋር ሌላ ጥያቄ ዲስከስ ዘ ፎሎዊንግ ኩዌሽን ተወያዩበት። ኢን ስሞል ግሩፕ በግሩፕ ናችሁ። ከዛ ፕሬዘንት አቅርቡ ዮር ዲስከሽን የተወያያችሁበትን ነገር አውትካም ውጤቱን ስሩ ዮር ግሩፕ ሪፕሬዘንታቲቭ በግሩፕ ተወካዮቻችሁ አማካኝነት ሀው ዘ እርዝ መሬት እንዴት፣ እንዲሁም ደግሞ ሌሎች ሜምበር ኦፍ ሶላር ሲስተም ሌሎችም የሶላር ሲስተም አባሎች ወይ ኦሪጂኔትድ እንዴት ተፈጠሩ፣ ኤንድ ኢንቮልቭድ ቱ ዘ ፕሬዘንት ስቴት አሁን ላይ ያሉበት ደረጃ እንዴት ደረሱ፣ መሬት ሌሎችም ነገሮች እንዴት ተፈጠሩ፣ አሁን የነበሩበት ደረጃ እንዴት ደረሱ። ይህንን መጀመሪያ ላይ በደንብ አብራርቼላችኋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በጣም ካበዛሁባችሁ ሉክ ኮሜንት ላይ ያሳውቁኝ። እንዲሁም የፈጠንኩ አይመስለኝም። ምናልባት በጣም ካበዛው ኮሜንት ላይ ያሳውቁኝ። ባይ ባይ።